ሞገሴ ማንነቴ በተፈጥሮ ውበቴ ደማምሬ ከነክብሬ ባበሻ ሰላም እንዴት ከርማችኋል ውድ ተመልካቾቻችን ይህ በሰንሲልክ አማካኝነት እየተዘጋጀ በኢቢኤስ ቴሌቪዥን ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ እንደ እህት የተሰኘው ፕሮግራማችን ነው እንግዲህ በምዕራፍ 2 የተጀመረው እንደ እህት ፕሮግራማችን ዛሬ የመጨረሻ ክፍላችን ዘንላችሁ ቀርቧል ዛሬም እንደተለመደው በውበት ሳሎናችን ተገኝተን ጸጉራችንን ያሳብን ለቀጣይ ሳምንት የተዘጋጀን ከምርጥና ድንቅ ኢትዮጵያውያን ወጣቶች ጋር ቆይታ እናደርጋለን በፕሮግራማችን መዝናናት ብቻ ሳይሆን ቁም ነገር እንደምትጨብጡን ተስፋ አድርጋለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ፕሮግራሙን ወደ እናንተ በማድረስ ሸዊት ከበደ አብራችሁ ነኝ መልካም ቆይታ ሰንሲልክ ባንቺ በሐበሻዊቷ ድንቅ ብቃትና የተፈጥሮ ስጦታ ያምናል ሰንሲልክ ሻምፖና ኮንዲሽነርን እየተጠቀምሽ በውበትሽ ላይ ልበ ሙሉነትን ተጎናጽፈሽ ወደ ህልምሽ ገስግሽ የኛ ልጅ በርቺ ወደ ተመልካቾቼ የዛሬዎቹን እህቶቼን የሚያስተዋውቅልንን ቪዲዮ ተመልክተን እንመለስ ሳይኮሎጂ የሰው ልጅ አይምሮና ጠባይ የሚያጠና የትምህርት አይነት ነው የመጀመሪያው እንግዳይ ቃል ኪዳን ብርሃኑ የቃል ሳይኮሎጂካል ሰርቪስ መስራችና ስኬታማ የስነ ልቦና ባለሙያ ሁለተኛው እንግዳይ ሊያ ያዕቆብ የፎቶግራፍ ሞዴልና የማህበራዊ ሚዲያ ተጽዕኖ ፈጣሪ ልበ ብርቱ ወጣት እንኳን ደህና መጣችሁ እህቶቼ እንግዶቼ ጥራችንና ክብራችሁ ሳሎናችን ድረስ ለመጣችሁ ከልብ እናመሰግናለን እንኳን ደህና ቆያችሁ በጣም ነው ማመሰግነው ለያየ እስቲ እንግዲህ ከጀመር ነው መቼም ጨዋታ ስንጀምር ጀምሮ ከነበረው ነገር ነውና እንድቃል ካንቺ ጀምሮ መሰለሽ እንዴት ተጀመረ እንዴት ወደዚህ ህይወት መጨቻልሽ መንገዱ እንዴት ነበረ ለብዙዎች ያስተምራል ብዬ ስለማስብ ያንዳንዳችን አመጣጥ ዛሬ ላለንበት ጥርጋ መንገድ ያኛው ነው በየጀምሩ ነው በየ ስለማስብ ነውና እንዴት ተጀመረ እዚህ ድረስ እንዴት ልደርስ ቻልሽ አይ ቲንክ ከድሮም መሆን የምፈልገውን አቃለው መሰለኝ እንደ እድል ሆኖ ትዝሚለኝ ሰፈር አንድ ላይብረሪ ተከፈተ እንዳለ ጌታ ከበደ ነበር ላይብረሪው መጥቶ የከፈተውኛ ሰፈርና መጽሐፍ በጣም በርካሽ ሳንቲም እንከራይ ነበር በ10 ይሁን በ20 እኔ እንጃ በጣም በርካሽ ሳንቲም አዋጥቶት ሳይሆን ያነቡ እነዚህ ልጆች ብሎ ነው የሚያከራየን እርግጠኛ ነኝና በጣም ሳነብ የሰው ልጅ ባህሪ ጠባዩ የሰው ልጅ ጠባይ ፋሲኔት ያደርገኝ ጀመረ በቃ የሰው ልጅ ጠባይ መመራመር ማጥናት አለብኝ ብዬ ሳስብ የዛኔ ድሮ ናቹራል ሶሻል ሳይንስ የሚባል ነበር 10 ላይ ነበር የሚመረጠው እኛችን እንዳልኩ አሁን ማስተር ላይ ነው ምርጫ አለ አሁን ናቹራል ሳይንስ አይ በቃና ገና ሶሻል መርጠልሽ አይ እኔ ናቹራል ከሄድኩ ሳይኪያትሪ ነው ማጠናው አልኩኝ ከራሴ ጋር ወደ ሶሻል ከገባው ሳይኮሎጂ ነው ማጠናው የሚሉን ኦሬዲ አውቄ ነበር ለምን እንደዛ አልኩሽ መሰልሽ ፋዘር ዶክተር እንደሆን ይፈልጋል የሁሉም ፋሚሊ ችግር እሺ ወይ ዶክተር ነሽ ወይ ሎነሽ ወይ ኢንጂነሪንግ አይደለ አዎ በቃ ነው በእኛ ሰዓት የነበረው ነገር በሙሉ እሱ ነው እንደዚህ ናቸው ከዛ እሱ በጣም ተጭኖኝ ወደዛ ከሄድኩኝ እንኳን አይ would still get psychiatry አገኛታለሁ ዞሮ በቃ የሰው ልጅ አይምሮ ላይ ጠባይ ላይ የሚያጠና ነገር አላጣም በሁለቱም ቢሄድ ብዬ ደምድሜ ነበርና ግን ከማትስና ፊዚክስ ጋራ ብዙም እንደዛም ስለማንዋደድ ወደ ሶሻሉ ገባው ስለዚህ ካምፓስ ገባ በቃ መጀመሪያ ምርጫዬ ሳይኮሎጂ ነበር ማለት ነው ስለዚህ አንቺ ህልምሽ ነው እንጀዶርሽ ያለሽ መስለኛል አዎ አንቺ ስለያዩ እንዴት ነበረ የፎቶ ሞዴል አስበሽ ነው ከመጀመሪያው ወይስ ድንገት ከታፈሱት ውስጥ ነሽ ከታፈሱት ሆን እንዴ እኔ ቆንጆ ማለት ደስ ከሚለኝ ነገር መሃል ፎቶ ማንሳት ነበር በፎቶ ብዙ ነገር መግለጽ እንደሚቻል ለሞ ፊል አደርገው ነበር በደንብ ይገባኝ ነበር ማለት አንዳንድ ሰዎች ረሃብ ላይ ምናምን የሚያነሷቸው ፎቶዎች ከጊዜ በኋላ ታይተው የሚወደዱ አይነት ነገር አለ አይደል ሶ ስሜታችንን መንገልጽበት ነገር ከሆነ why not ምክንያቱም በጣም ለብዙ ሰዎች የሆነ የሚነገርላቸው ነገር ሞዴል ሆኜ ለሆኑ ሰዎች መታያ ሆኜ መቅረብ ፈልግ ነበር ስለዚህ ፎቶ ሞዴል በጣም ይገርማል እኮ ያው እኮ ነው ጥበብ ተያያዥነት አለው እኮ ጥበብ አይደለ ሁሉም ነገር የሰዎችን ስሜት ሀዘን ደስታን በፎቶ በስዕል በመናም ትገልጫለሽ እኮ አይደል
የሰዎች ሁኔታ መንገዱ ነው እንጂ ከዛ ደግሞ ለትውልድ ማስቀረት በጣም ቀላል ነገር አይደለም ከዛ ደግሞ ራስሽም ገባሽበት እና ደስ ይላል ኢንጆይ ታደርጊያለሽ እያንዳንዱ ሞመንት ኢንጆይ የማደርገው ነገር ሲሆን ደግሞ የሆነ ስራ ነገር አይሆንብኝም የሆነ ኢንጆይ ነው ማደርገው ሰው በሚወደው ነገር ሲሰማራ ሁሌም ደስታ ነው ሰክሰስ የሚያደርገውም ለዛ ነው ስትወጂው ብቻ ነው ስለ እድገታችን እናወራ እድገታችንን እንዴት ነበረ ከቤተሰብ የነበረን ድጋፍ ቀላል አይደለም አንዳንዴ ፋሚሊም ሲደግፍሽ ለምደርሽበት ትልቅ አስተዋጽኦ አለው ፋሚሊ ሲነቅፍሽም አንዳንዴ በጣም ቤተሰብ ያልደገፈው ነገር ብዙ ትግል አለበት ከቤተሰብ ግን ግፊት ሲኖረውና ሳይኖረው ልዩነትም ስላለው እንዴት ነበረ ብዙም ከቤት ባንወጣምኛ ግን የቤተሰብ የሰፈሩ ትውስታ ራሱ ልጅነቴ ውስጥ አለ በቃ ደስ የሚል ሰፈር ነው የነበረው ቤተሰቦቼም ያው ለትምህርት ልዩ ቦታ አላቸው በቃ አጥኒ ነው ሌላ ቦታ ልትገኚ አይፈቀድልሽም ኪችንም ሆነ ውጪ አይፈቀድልሽም ወይ ዛሬ ኮንት ልሞክር ብትባይ ራሱ የቤት ስራሽስ ምንሽ ነው ፕራዮሪቲ በቃ ትምህርት ነው የሚል አቋም ነው የነበራቸው ሁለቱም እንድናነብ በጣም ነበር የሚገፋፉን እንዳልኩሽ ገና ከልጅነት ጀምሮ ብዙ አይነት መጽሐፍት ይገዛል የትምህርት ያልሆነ ሰው እንደዚህ አይነት ላይብራሪም ሲከፈት እንዳልኩሽ ሂጂ ላይብራሪ ተከፍቷል መጽሐፍ አምጪ ምናምንም ከነሱ ነው ጭምር ነው የሚመጣውና በቃ ማንበብ እንድንወድ ሰው መርዳት እንድንወድ አባቴም የነበረበት ፕሮፌሽን ሰው የሚረዳ ነበር ወደ ህክምና ሆነ እሱ ደሞና በቃ ሰው መርዳት ፕራዮሪቲ እንደሆነ ሌላው ደግሞ ቀጥሎ እንደሆነ አይነት ነገር የዛ አይነት ፕሪንሲፕል የነበራቸው ሰዎች ነበሩ በጣም ደስ የሚል ልጅነት ነው የነበረኝ እኔ ብዙ ያን ያህል ሀስልም ብዙ አልነበረው በቃ ለዩዥዋል የተለመደው ቆንጆ ቆይታ እያደረግን ያለው አሁን ደግሞ ጸጉራችን እየታጠበን እስቲ ቀሪው በጣም ብዙ አጀንዳዎች አሉ ብዙ የምናወራቸው ነገሮች አሉ ጸጉራችን እየታጠበና ደግሞ ይቀጥላል ባበሻዊ በፀጉሬ ሰንሲል ለፀጉሬ ልክክ ሰንሲል ለፀጉሬ ልክክ ጥሩ ነው እንዴት ነው ጥሩ ተሰማችሁ ነው በጣም ደስ ይላል የምር እንደት ነው በቃ በጣም አሪፍ ነው ለይ በጣም ጎበዝ ነሽ ኮንፊደንስሽ በጣም ደስ ይላል ራስሽን የምትገልጭበት ነገር አለና ለሌሎች ትምህርት ይሆናል ብዬም ስለማስብ የሰዎች አስተያየት እንዴት ነው አንቺ ላይ ያለው ነገር አሁን ማህበረሰቡ ላይ ስለ ቪቲሊጎ ስለ ለምጽ ምናምን ያለው ዕውቀት ከእርግማን ጋር ምናምን ነው እሱ ነገር እንዳለ ሆኖ የመጀመሪያ ሁሉ ቀን ሰው ሪአክት የሚያደርገው መንገድ በየጊዜው ለክ የተለያየ ነው አሁን ለምሳሌ ዛሬ ያየሽ ሰውና ነገ ያየሽ ሰው የሚያደርገው ሪአክሽን አለ አይደለ ከብዙ ጊዜ በኋላ ሰው ሲያገኝሽ ሪአክት ያደርጋል ምናምን ነገር ልክ እዚህ ላይ ደግሞ ስመጪ ማያቀሽም ሰው ሪአክት ያደርጋል ማለት ከዚህ በፊት አይቶሽ ማያቅ ሰው ስትወለጂ ይሁን እንደዚህ ሪአክት ያደርጋል በቃ ፊትሽን ሲያየው ለክ እጅሽ ላይ የሚሆን ፊትሽ ላይ የሚሆን በቃ ሪአክት ያደርጋል ይደነግጣል ምናምን ነገር መንገድ ላይ ስታልፊ ምናምን ነገር ይልሻል ከዛ ላይ ደግሞ ሁሉም ሰው ሐኪም ነው ሪኮመንድ ያደርግሻል በጣም የሚገርማል እሱ እቺ በጣም ገራሚ ናት ማለት ዶክተር ነው ሁሉም ሰው ሐኪም ነው ምናምን ነገር አንዳንድ ሰው ደግሞ ይቆጣሉላዴ እንዴት ነው ልጅ አይደለሽ እንዴት እንትን አታይ ሐኪም ቤት አትሄጂ ምናምን በጣም ይቆጣል ሰው ዛሬ አትሄጂ ሐኪም ቤት አትሄጂ ምናምን በቃ ይቆጣሻል አንዳንድ ሰው በጣም ብዙ አይነት ሪአክሽን አለ ምን አለው መሰለሽ ግማሹ ሰው ለመርዳት ይሄ የምር መድኃኒት የሚመስላቸው አልመሰለኝ የሚሰሙትን ነገር አለ ሲወርድ ሲዋረድ የሚመጣ ነገር አለ እሱ መድኃኒትም ስለሚመስላቸው አንዳንዱ ትክክለኛ ህክምና ስለሚመስለው እሱን ለመናገር አንዳንዱ ግን አሁን ብዙ ማልወደው ፓርት የሚያናድደውን ፓርት ይጎዳል ብሎ አለማሰብ አለ አይደለ በጭፍን መጥቶ ድንገት የሚያወርዱብሽ ቃላት ይሰብራል ብሎ አያስቡም ዲፕሬሽን ውስጥ ይከታል ብሎ አያስቡም በቃ ፊቴን ኮፍያ አደርጋለሁ ጸጉሬን ፍሪዝ አደርገውና ፊቴን ሽፍን አደርግበታለሁ ምናምን ነገር በቃ መደበቅ እጄ ድረስ እዚህ ድረስ ያለ ልብስ ለብሳለሁ እዚህ አካባቢ ነበረብኝ አሁን ጠፍቷልና እዚህ ጋር ያለው ነገር በቃ እንደዚህ ክሮፕ ምናምን ነገር ማድረግ በጣም ነበር የምወደው ከዛ በኋላ እዚች ጋር ነው ትንሽ ሲወጣብኝ እንደዚህ በቃ ሙሉ ልብስ መልበስ ምናምን ነገር በቃ ግንቦት ላይ እንትን ሁዲ አርጌ ምናምን ነገር በቃ በጠራራ ከሰው ለመደበቅ ማለት ከሰው ለመደበቅ ነበር የምሞክረውና እሱኛው ነገር ሲደራረብ ይሄ ዲፕሬሽን ውስጥ ይከታል ከዛ በኋላ ደግሞ ሶሻል ሚዲያ ላይ ከወጣው በኋላ በጣም ብዙ ያየኋቸው ነገሮች ካንቺ ባሱ ነገሮች ይመጣሉ ከኔ ባሱ ነገሮች 4 አመት ሙሉ ህክምና ላይ ትምህርት ላይ የነበረ ልጅ አቋርጦ
ወደ ክፍለ ሀገር ተመልሷል ሰው የሰው ጥያቄው መቋቋም አቅቶት ዶክትሬት ለመማር ከክፍለ ሀገር መተሽ ታናናሾች አሉሽ አንቺን የሚያዩ ሰዎች አሉ በጣም ብዙ ሰው አለ ከትንሽ ከተማ ሰምጪ ደግሞ በጣም ብዙ ሰው አለ የሚያይሽና የሰውን ንግግር መቋቋም አቅቶት ወደ ኋላ መመለስ እንዴት ይሻለኛል ሪኮመንድ አድርጉኝ እስኪ ምናምን ነገር ብሎ ራሱ እኮ የሰማሽው ሶሻል ሚዲያ ላይ ደፍረሽ መውጣትሽ እኮ ነው ላይ ቀላል ሊመስልሽ ይችላል አንቺ እንግዲህ ይሄ ልጅ እንኳን አንቺን ያማከረሽ 4ኛ ዓመት የሕክምና ተማሪ ዛሬ አንቺ በመውጣትሽ ነው ገባሽ ሌሎችም ይኖራሉ ሌሎች ደግሞ ላንቺ ያላማከሩሽ በየቤታቸው ሆነው ያንቺን ቲክቶክ ሲያዩ እንዴ ማድረግ እችላለሁ እንዴ እንዲሉ አርገሻል ራሱ ሌላ ቴራፒ ነው ላንቺ ለሷ ራሱ ላንቺ ራሱና በጣም ደስ ይላል ሌላ ግን የገጠመሽ ከዚህኛው ውጪ የገጠመሽ እንደው ያዘኝና መንገድ ላይ እንደዚህ ኖርማሊ ሪኮመንድ ላርክሽ ነው እንግዲህ ሶ ለምንጆቻለሁ ባይደው ብዙ ሰው ሲጣራኝ አሁን ለምን ኦኬ የሆነ መድኃኒት ሊነገረኝ ነው even አንዳንዴ ይዛቸዋለሁ ለሆነ ቦታ ላይ ለሆነ ሰውርቾ ስንስቅበታለን አይነት ነገር ነውና ጠራኝና ባትሪ ያለ አይደለ ይሄ ጥቁሩ ፓርት እሱ ተጨፍጨፎ ይሄ በጣም ላይክ ሲጀመር አሲድ ነው ያቃጥላል እሱን ተቀቢው ብሎ መከረኝና ገረመኝ ማለት ፊትሽ ላይ ቀቢው ነው አዎ ማለት ፊቴ ላይ በጣም ነው የሚያቃጥለው ሲጀመር እንደዚህ ኖርማሊ ለራሱ በእጅ ለራሱ ሲነካ በጣም ነው የሚያቃጥለው ይሄ ባትሪ ማለት ነው እና እሱን ተቀቢው ይሻሻልሻልና ሳስበው ሂሳቡ ምንድነው ጥቁር ነበርኩኝ ወደ ነጭ ነው ተቀየርኩ ስለዚህ ጥቁር ስቀባ ወደ ጥቁር ከዛው ያንቺ ነው የሚያስቀጣው አዘበሻል ነገር የጥቁር ስለሆነ ወደ ጥቁር ማለት ይገኛል ብሎ አስበው ይሆናል በነገርሽ ላይ ሳስበው እንደዛ ነው መጣልኝ በቃ ሂሳቡ እንደዛ ነው ተሰራ ጎበዝ ለሞክራ ለማለትሽ ባትሩ አረ ሄሌ በጣም ደስ ይላል ጎበዝ በጣም ጎበዝ የመከርሽን በአግባቡ በክብር መመለስሽ አንድ ነው ቴንኪው ምናምን ብሎ መመለሱ እንዳለው ነው ግን እንደ ነገር ላይ በተለይ አሁን ለምትመከርበት ደረጃ ላይ አይደለችም ሰዎችን ያስተማርሽ ነው በርጅልኝ እኔ ቆንጆ በጣም ነው ደስ የሚለው በጣም ኮንፊደንስ አይገኝ ምክንያቱም እንኳን እንዳንቺ ሆኖ እኔ ወልጄም አጋጥሞኝ ነበር እንደዚህ አጋጥሞኝ ስልሽ ወልጅ ስትነሺ ፊትሽ የመቀየር ነገር አለ እዚች አካባቢ እንደማዲያት ነገር አለ ከሆርሞን መቀየር ጋር አብሮ የሚመጣ ነገር አለና ደንገት ገና ከአራስ ቤት ማስታወቂያ አግኝቼ ወጣው ማለት ነው ግድ መስራት ነበረብኝ ሰውጣ ምንሽ የተሰበርኩትን ስብራት አቋዋለሁ ታዩ ሌላውን ነገርና በዚህ እድሜ እንኳን እኔ መረጋጋት በማልችልበት ደረጃ ሆኜ ነበር የሆኑ ሳምንታት ናቸው አንድ ወር ምናምን አልቆየም ላይ በርግጥ ሰውጣ ወጣ ግን በሰዓቱ የተሰማኝ ፊሊንግ ከባድ ነበር ልቋቋመው ማልችል እንደ አክተር ምናምን እንደ ሸዊት ደግሞ በየሳስበው እንዴት ነው ከዚህ በኋላ ሁሉም ሰው እንደዚህ ያለኝ እንዴት ነው ምኖረው ወደሚለው ነበር የሚለቅም ስላልመሰለኝ ሐሳቡም ስለማላቀው ሰምቼውም ስለማላቀና በዚህ መጠን በዚህ እድሜ በዚህ ኮንፊደንስ ነቴን በርችልኝ እኔ ቆንጆ ከሌስ የስነ ልቦና አዋቂ ነው ሲባል የሚሰማቸውም ስሜት አለ እና አንቺ ጋር ከሚመጡ ነገሮች እንደው የሆነ ነገር ብትይ ብዙ ሰው የተደባለቀ ስሜት ነው የሚሰማው የተደባለቀ ስሜት ስልሽ አሁን ለምሳሌ ቴራፒ የንግግር ህክምና ነው ምንለው በአማርኛ የንግግር ህክምናውን ፈልጎ ሲመጣ የተሻለ አዌርነሱም አለው በቃ ምን አገልግሎት ፈልጎ እንደመጣም ስለሚያውቅ ደስ ብሎት ነው የሚመጣው ለበቃ ለማማከር ባለቤቱ ኮነ ለማማከርና በቃ ህይወቱን እንዲረዳ ምን እንደሚፈልግ ለማወቅ እንደዚህ ያለ እንዴት ላርገው ለማለትም ነው ሰው የሚመጣው ታሙ አይደለም የግድ አንድ ሰው ወደ ቴራፒ ለመምጣት መታም አይጠበቅበትም በቃ ራስን ለመረዳት ምን አይነት ስብዕና ነው ያለኝ ምን አይነት ጸባይ ነው ያለኝ ጥንካሬ ምንድነው ዊክነስ ምንድነው ስራ ቦታ እንዴት ላድርግ አጠቃላይ ህይወትን የተሻለ ለማድረግ መቶ ይመካከራል እንደዚህ አይነቱ ሰው ቴራፒ ምን እንደሆነ ያውቃል ሳይኮሎጂ ምን እንደሆነ ያውቃል አንዳንዴ ደግሞ የተደባለቀ ስሜት ነው ያለው ያልኩሽ አሁን ለምሳሌ ሳይኮሎጂ ምን እንደሆነ የማይገባው ሰው ይፈራል ሳይኮሎጂስት ላይ ድንጋጤ ሲወራቸው ያለው እንደሆነ እንደ መንፈስ ገብተሽ ምትወጪ ምታገበት ሐሳቡን ገድማነብበት ይመስለዋልና እስቲ ማስበው ንገሪኝ ልትባይ ትችያለሽ ጭራሽ ብለሽ ደግሞ አንድ ልጅ ደግሞ ምን አለ ሳይኮሎጂስት ነው አረ አለ አውራል እስቲ ጣፋንታይ ንገሪ ያቃለና ያለ ነገር አለ ብቻ ያው ሰው አይምሮ ውስጥ ገብተን አንወጣም ጣፋንታ አንናገርም
just psychology የሰው ልጅ ጸባይ የሚያጠና ሳይንስ ነው እንደ ማንኛውም ሳይንስ እንጂ ራሳችሁን ማስተካከል ማይጠበቅባችሁም በዚህ አጋጣሚ ሰዎች በቃ ይስተካከላሉ ንግግራቸውን ይቆጥባሉ በቃ ስትራክቸር ያስይዙታል ቢሮ ውስጥ ነው እሱን የምንሰራው ተከፍሎን እንጂ ወጣን አናላይዝ አናረግም እንዳልኩሽ ወደ ቴራፒ መጣ ሰው ግን በቃ በስነ ስርዓት በቃ ደስ የሚል ነገር ነው የዛው የሚወጡት በጣም ብዙ ሰዎች ደስተኛ ናቸው በቃ ማለት በጥሩ አጋጣሚዎች ናቸው ሁሉም ያሉት ስኬታማ ነው ብለሽ ታስባለሽ እግዚአብሔር ይመስገን እንትናችሁ ሰክሰስ ሬታችን ጥሩ ነው ቴራፒ መስጠት ምክር ሳይሆን እኔ ደጋፊ ነኝ አሲስት ነው ማድረግ እዚህ ጋር ልልህ እችላለሁ እንጂ አንተ ነህ የመሪውን ስፍራ የምትይዘው ብለን ስለምናስረዳቸው ኦኬ ብለው ራሳቸው የህይወታቸው ኃላፊ መሆናቸውን አውቀው ራሳቸው መተው ራሳቸው ኤክስፕሎር አድርገው ወስነው ይሄ ጥሩ ነው ብለው እንዲሄዱ ማስቻል ነው ፕላስ ሌላ ቀን ሌላ ችግር ቢያጋጥመው እዚህ ጋር ያወራናቸው ነገሮች ተጠቅሞ እንዲፈታቸው ነው ሌላ ቀንም በራሱ ነገሮች እንዲጠቀማቸው ነው እንጂ ተመላላሽ ታካሚ የማረግ ነገር ወደ ተመልካቾቻችን ቆንጆ ጨዋታ እያደረገን እንደሆነ ተስፋ አደርጋለሁ እስኪ አሁን ደግሞ አንድ አጭርና ጠቃሚ ቪዲዮ ጋብዣችሁ ልመለስ ሃይ ብስኩቶች እስካሁን ድረስ ቲፖች ስነግራችሁ ቆይቻለሁ ይሄ ደግሞ የመጨረሻው ቲፕ ነው አይኖ ያሳዝናል አይደለ በጣም እኔም በጣም አዝኛለሁ ግን ያሁኑ ደግሞ የመጨረሻም ለእናንተም ይጠቅማችኋል ኢምፖርታንት ነው ብዬ ያሰብኩትን ሄር ቲፕ ይዤላችሁ መጥቻለሁ ጸጉራችንን ስንተኛ በምን መልኩ ማሰር እንዳለብን ብዙዎቻችን ምናቅ አይመስለኝም ጸጉራችሁ እንደኔ ከሊ ከሆነና በእንደዚህ መልኩ ማስቀመጥ የምትፈልጉ ከሆነ መጠቀም ያለባችሁ ሻሾች ለስላሳ የሆኑ እንደ ሳትን አይነት ሻሾችን ብትጠቀሙ ተመራጭ ነው ፍሪዛችሁ እንዳይዳመጥባችሁ ወይም እንዳይበላሽባችሁ ከፈለጋችሁ ደግሞ ከፍ አድርጋችሁ በማስያዝ ያንን ያልኳችሁን ሻሾች ማለትም ለስላሳ የሆኑትን ሻሾች መጠቀም ትችላላችሁ የምትተኙበትም ትራስ ጨርቅ በጣም ይወስነዋል ሰው የምትተኙበት ትራስ ጨርቅ እንደ ሳትን አይነት ጨርቅ ቢሆን ጸጉራችሁ እንዳይዳመጥ ያደርጋል እንደተጠቀማችሁ ተስፋ አደርጋለሁ በጣም ትናፍቁኛላችሁ ባይ ውድ ተመልካቾቻችን ከጋበዝኳችሁ ቪዲዮ ጠቃሚ ነገር እንዳገኛችሁ ተስፋ አድርጋለሁ ከእንግዶቼ ጋር ያለኝ ቆይታ አላበቃ አብራችሁ በመቾት ተንገላታችሁ ነበር ሰቃያችሁን በመቾት የሆነት እያማረባችሁ ነው እውነት ለመናገር አሁን ደግሞ ከቃል ጀምር ላይ ቅድም ጋር ጀምር ቃል ህልማችንን ስንኖር ፈለግነው ቦታ ላይ ስንቀመጥ አሳካ ነው አደረስ ነው ምንላቸው ገና የሚቀሩናል የሚል ስሜት እንዳለን ሁሉ እየሰራን እንደው ባለንበት ሙያ አሁን ዛሬ ላይ እንድጋበዝ ይሆንኩት አትሊስት የሆነ ነገር ተራምጃለሁ ምንላት ነገር ምንላቸው ነገሮች አሉና እንደው ስለሱ ብናወራ የራሴን ካምፓኒ ስመሰርት ቴራፒ ሰርቪሱ ላይ ጋፕ አለ ብዬ ስለማመን ነው ከቁጥራችን አንፃር አይደለ ያለን የህዝብ ብዛትና ያሉት ሴንተሮች የዚህን አገልግሎት የአይምሮ ጤና ላይ የስነ ጤና ላይ የሚሰሩት ሴንተሮች በቂ አይደሉም አሁን እንዲሆን ማለት ነውና ትንሽም ቢሆን በእኔ አቅም ትንሽም ቢሆን ያችን ኮንትሪቢዩት ማድረግ ከቻልኩኝ እስቲ ለስራ ብዬ ነው ይሄንን የራሴን ካምፓኒ ስመሰርት የመሰረትኩበት እንዳልሹ ግን አሁንም አይበቃም ይበልጥ ተደራሽ መሆን ትፈልጊያለሽ ይበልጥ አገልግሎት ማስፋት ትፈልጊያለሽ እኔ አዲስ አበባ ላይ ያለነው ከአዲስ አበባ ውጭ ያሉበት ቦታ ላይ መድረስ ትፈልጊያለሽ ነው ብዙ ምናስባቸው ነገሮች አሉ ግን በሐሳብ ደረጃ ስላልቀረ ቢያንስ መሬት ላይ አውርጀው በቃ ኦፊስ ኖሮ ሰዎች መተው ተገልግለው በቃ ያንን ደስታ ፊታቸው ላይ ስታይ ቴንኪዩ ብሎ አይጠጉም እነሱ ናቸው እኮ ስራውን የሰሩት ራሳቸው ናቸው ጠንካራውን ስራ የሰሩት መንገዱን ግን ከፍተሽላችሁ በቃ ያንን አይተው ሲሄዱ የሆነ በቃ ሁሌ ይሄን ነገር መስራት አለብኝ ብለሽ ብርታት ይሆንብሻል ሁሌ መኖር አለበት ይሄ ሴንተር እንድትይና እንድትገፊ አሁንም አገልግሎትሽን ጥሩ ያደረግሽ እንድትቀጥይ ሌላም ትልቅ ነገር እንድታስቢ ብርታት ይሆንሻልና ሙሉ ሰዎቹ ሰክሰስ አድርገው ስታያቸው እጅግ በጣም ደስ የሚል በቃ የዛ አካል እኔ ነኝ ማለት ነው ብለሽ ስታስቢ ያን በቃ ያንን ሴንተር ዛጋ መክፈቴ የሰው መዳኑ ላይ ሳይሆን ምንሽ ሴንተሩን አቬሌብል ማድረግ የሰው መዳን ተሽሎት መሄዱ የሰውየው ስራ ነው የኔም አይደለም ግን ሴንተሩን አቬሌብል ማድረግ ራሱ ባይሆን ኖሮ ይመጣም ነበር እኮ አይደለ የሰው ራሱ ላይ አይመለከትም ነበር አይደለ የሰው የሚለው ነገር ሳስበው ትልቅ ደስታ ይሰማኛል አሁንም ደግሞ በርትተን መስራት እንዳለብኝ ይሰማኛል ቆንጅት ያው አሁን ላይ ያሰብኩ ያለሁት ነገር ዩቲዩብ ላይ በሰፊው ሐሳባችንን የምናወራበት
እኔ ላይቭ ላይ ነው ብዙ ጊዜ ሐሳቤን ለመግለጽ መሞከረው ጥያቄዎቻቸውን ለመመለስ መሞከረው ምናምን ነገርና ላይቭ ላይ ለመመለስ መሞከረው ከነሱ ጋር ያወራው እንደሆነ እንዲሰማቸው በሚለው ነው ብዙ ጊዜ አሁን ቲክቶክ ላይ ያኔ ቲክቶክ ሙሉውን በታዩ ዘፈን ነው እየዘፈንኩ ነው ላይክ ምንም ነገር ቢሆን ደስተኛ መሆን እንችላለን የሚለውን ስሜት ብቻ ለማሳየት ነው መሞከረው ከዛ በኋላ ግን ጥያቄያቸውን ሐሳባቸውን ሲጠይቁኝ መመለስላቸው ላይቭ ላይ ሲሆን ነው እኔ ካንቺ ጋር ነው ያወራ ያለሁት ሻዊት አንቺ ስትጠይቂኝ እኔ ደግሞ ላንቺ ነው እየመለስኩልሽ ያለሁት እሱኛውን ስሜት ስለምፈልገው ማለት ነው እንደዛ ነው ማረጋው ግን አሁን ዩቲዩብ ላይ ልጀምር አስቤያለሁ ምክንያቱም ብዙ ሰዎች ጥያቄ ያላቸው ሐሳብ አላቸው እንደኖረበት ሰው ሐሳብ የሚገልጽበት ትንሽ ደቂቃዎችን ቢሆን የሚቀመጡ ነገሮች ሰው ሰርች ያደረገ ተመልሶ የሚያያቸው ነገሮች ለማስቀመጥ አስቤያለሁ ጓደኛለሽ ፍቅር ጓደኛ እንጫወት እስኪ እንደታልሻ ያግዝሻል በደንብ በዚህ ጉዳይ በጣም አሪፍ በጣም ደስ ይላል ይሄ ራሱ ቀላል ነገር አይደለም የሚደግፍ የሚያግዝ ሰው ከጎን ሲኖር የበለጠ ደግሞ ተበረቻለሽና ያሰብሽው ደግሞ ሐሳብ ትልቅ ስኬት ይሆናል ያስባለሁ ያዝናናችሁስ ነገር ምንድነው ሊያየበም ተዝናናለች አሁን ላይ እንደው ዘፈን ላይ በጣም እንትናልኩኝ እንጂ ዘፈን በጣም ሰማለው ምናምን ነገር ፊልም ያለው ድሮ ሃይክ አረግ ነበር ረምር ነበር ዘባሁን 5 ኪሎ ሜትር ተራመድኩ 7 ኪሎ ሜትር ተራመድኩ ያው ከሰዎች ጋር ትገናኛለሽ ሃይክ ማድረግ በጣም ያስደስተኝ ነበር አሁን ላይ እንደው እንትቻለሁ እንደው ስልኬ ውስጥ ገባው መሰለኝ ቢዚ ያረጋል ላይፍ ራሱ ቢዚ ያረጋል እንትን ይመስላል ሁሉም ነገር ስልካችን ላይ ሲመጣ ወተን እንትን ማለቱን ቀረ መሰለኝ ግን ድሮ በጣም ሃይክ አረግ ነበር ቃል ምን ይሁን የሚያዝናናት ሃይኪንግ ኮመን ነገር አለን ሃይኪንግ በጣም ነበር ሞዶኔ ራሱና በጣም ማውንቴን ወዳለው ተራራ ወዳለው በቃ ውስጤ ነው ተራራ ግን አዲስ አበባ ልጆች እንጂ እኔ ነበር ድሮ እንዳለችው ድሮ ስልሽ አሁን በቃ በደንብ መሄድ በሚቻልበት ወቅት አልታ እና አሁን የማታን ምናምን ወተን ነበር በቃ በገመር ታስረን ሙች የዛለት ሌሊት ግን በቃ ካልጋሪ እንዲ ስለ ያደርኩት ግን ወርዝ ያረጋዋል በቃ ይተራራ ከዛ ቁስጨርሽ ያለው ሰላም ያለው ደስታ ነገሮች ያንሱብሻል ወርታች ስትመለከች ይመልሰሽ ነገሮች ቆጫጭ ሆኑብሻልና እሱ ደስታ በጣም ነው ማጣጣመው የነበረውና ሃይኪንግ እንደዚህ ተራራ መውጣት በጣም ወድ ነበር አሁን ደግሞ ያው ከከተማ ብዙ ስለማልወጣ ምግብም ወዳለሁኝ አልዋሽምና ስለራበኝ ሳይሆን አጥም መብላት ፈልጋለሁና አዳዲስ ቤቶች ሲከፈቱ እየዞርን በቃ ምግብ ቴስት ማድረግ ኢንጆይ ማድረግ እሱም እጅግ ያዝናናኛል ምግብ በቃ ውስጥ ካልበላሁኝ የምንጫነጨው ነው ስለደው በጣም እንደ አርት ደስ ይለኛል ምግብ ራስን ስለመውደድና ራስን ስለመቀበል ያለው ጠቀሜታ እንግዲህ እቺ እንኳን ከላይ ጀመር ኖረዋለች እውነት አይደል አንዳንዴ ልክ ነው ኖረሽበት ስታልፊና ዝም ብሎ መምከረም ልክ ነሽ የተለያዩ ናቸው ሊያይ እንዴት ነው የምታዩ ራሴንም የተቀበልኩበት መንገድ ራሴን በመስተውት በማየት ነው ረጅም ሰዓት ራሴን በመስተውት እያየው ጥያቄ ጠይቅ ነበር ለምን ፈጣሪ እንደዚህ ያደረገኝ ምናምን አይነት ጥያቄ ማለት ነውና የሆነ ፈጣሪ ልክ ነው የሚለው አይነት ሐሳብ ሲመጣ ራስሽን ወደ መቀበል በአምሳሉ እኮ ነው የተፈጠርኩት ምናምን የሚለው ሐሳብ ሲመጣ ወደ ራስሽን ወደ መቀበል ትመጫለሽ ራስን መውደድ የሚለው ነገር ላይ ስንመጣ እኔ ስለሆንኩኝ ነው አሁን ጥፋት አጠፋለሁ እሳሳታለሁ ትክክለኛ ነገር አደርጋለሁ ይደብረኛል ደስ ይለኛል ግን እኔ ነኝ አደንድ ፍደይ ምንም ነገር ቢፈጠር እኔ ነኝ መልኬ አቋሜ ሁሉም ነገር ያኔ ነው ፈጣሪ ደግሞ ያንን ነገር ሲሰጠኝ ምክንያት አለው በአምሳሉ እኮ ነው የተፈጠርኩት ከዛ ኦብሰስድ ነው የሆንኩት ከራሴ ጋር በቃ መስቶሳይ ምናምን ነገር ወይንም ማብሮ ምናምን ነገር ማለት ነው የሆነ ሰዓት ላይ ዲፕሬሽን ውስጥ በነበርኩበት ሰዓት ይብስ መንገድ ላይ ሰው ሲያየኝ ምናምን ነገር መሳቀቀው ነገር የነበረው ልክ ሰው መንገድ ላይ ሲያየኝ ፊልም አድርገው ዛሬ እንዴት ቢያምርብኝ ነው ምናምን ነገር የሚለውን ፊልም ኮበስ አንድ አይነት ነገር ነው እየተፈጠረ ያለው ግን እይታችን ሲቀየር ራሳችንን ስንቀበል ሌላ ታሪክ ነው ሰው መጥቶ ስለ ህክምና ሲነግረኝ ድሮ ለምንድነው ከጓደኞቼ የሚነጥሉኝ ምናምን ዲፕሬሽን ውስጥ ነበር የሚከተኝ አሁን ግን ማሰብ ጥሩ ነገር በማሰብ ኮኖ ለኔ አንድ አይነት ነገሮች ይፈጠራሉ እይታችን ሲቀየር በቃ ሌላ ነገር ስሜት ራሱ ሌላ ነው ደስ ይላል ምናምን ነገር ወይ ኢትዮጵያ እኮ በጣም አዛኝ ነው ምናምን የሚለው ስሜት ውስጥ ትገባለሽ የሆነ እናትነት ስሜት አላችሁ ትልልቅ ሰዎች መጥተው ሲያዩ የእናትነታቸውን እኮ ነው ምናምን
የሆነ ጭቅጭቅ ከነበረው ነገር ይተውና ደስ የሚል አይነት ስሜት ይፈጥርብሻል። ሊያን ኤክስፒሪየንስ ሰማው ትላልቅ እኛ አፕላይ የምናረጋቸውን ሞዳሊቲዎች በቃ ይሄ አሁን የሳይኮሎጂስት የሆነ ሰውን ስታወሪ ይገባዋል። ይሄንን ነው አፕላይ ያረጋችሁ ይሄንን ነው አፕላይ ያረጋችሁ ይላል። ከህይወትሽ ቀርተሽ አፕላይ ማድረግሽ በጣም ይገርመኛል። ከራስሽ ኦብዘርቬሽንሽ ትልቅ ነው ማለት ነው። ራስሽን ማጤንሽ ራስሽን መመልከትሽ ይሄ ውስጣዊ እይታሽ ሰፊ ነው ማለት ነው በጣም በቃ ራስሽን አይተሽ ይሄንን እዚህ ጋር ልጠቀመው ብላ ማለት ነው። እኔ አሁን እንደ ባለሙያ ከውጪ ሳይሆን በጣም እንደነቅበታለውና በጣም ለብዙ ሰው ትምህርት ይሆናል። ብዙ ሰው ቤቱ ሆኖ ከራሱ ጋር የተጣላ ይኖራል። ራሱን ለመቀበል የተቸገረ ይኖራል። ለራሱ የሚሰጠው ግምት ዝቅ ያለ ሰው ሊኖር ይችላል። እንደ ትትና የቆጠረ እኔ አምራለሁ ብላችሁ ነው ማለትን እንደ ትትና የቆጠረ ሊኖር ይችላል። ይሄ አይደለም ትትና ሌላ ነገር ነው የሚለውን ነገር እንዲጠይቅ ዛሬ አይ ቲንክ ይሄንን መናገርሽ ለብዙ ሰው ኦኬ question mark ጥያቄ ምልክት ትልቅ ምክር ነው። ኔቆች ክብሬ ከፍ ያለ ነው። ለሁለታችሁም በጣም ትልቅ ነገር ነው ያስተማራችሁን። አሁን ደግሞ ያው እንክብካቤ ላይ ስላላችሁ እዚህ ስለ ፀጉራችሁ እንደው ቤታችሁ በተለየ መንገድ ብትንከባከቡበት መንገድ ደግሞ ሼር እናርግ እስኪ ለተመልካቾቻችን። ፀጉር አድናቂ ነኝ እንዴ ወዳለው ፀጉር የሆነ ነገር ኮድርሽ ደግሞ አብሮት መንከባከብ ይኖርብሻል። የሆነ ነገር ማድረግ ይኖርብሻል። የተለየ ነገር አድርጌ አይደለም ግን ሁሌ ነው ማረገው። ምንም ይሁን ምን ቆንጆ ነው የተባለው ነገር ሁሌ ኮንሲስተንሲ ነው በቃ ሁሌ ነው ማረገው። ፀጉሬን በመታጠብበት ሰዓት በዚህኛው በሚጋበት ካስክ በሚጋበት ጊዜ ለምሳሌ የሩዝ ውሃ ከተጠቀምኩ የሩዝ ውሃ ተጠቀማለሁ። ለምሳሌ የሩዝ ውሃ ካደረኩኝ በሚቀጥለው ደግሞ አቮካዶ ላረግ እችላለሁ። በዛኛው ደግሞ ሮዝመሪ ላረግ እችላለሁና ይመስለኛል እንትኑ ሳይሆን ኢንግሪዲየንቱ ሳይሆን ብዙ ሰው ያውቃል ተልባ እንዲ ነው ሮዝመሪ እንዲ ነው ይባላል በሶሻል ሚዲያ። ግን አንዴ አርጌ ከተውኩት አይደለም ለውጡ ሁሌ መደጋገሙ ነው ብዬስባለሁ። ልክ ነሽ። ለሴት ልጅ ደጋግመን እንደምንለው የሴት ልጅ ውበቷ ፀጉሯ ነው ይባላል አይደል? እና የምርም ነው ደግሞ አንቺ አስመስክረሻል። እንግዲህ ቆንጆ ፀጉር ነው ያለሽ በክብካቤ ያደገ ቆንጆ ምክር ነው። አንቺስ ሊያየ በምንም ትንከባከብ እኔ አታሳሽኝ። እኔ ምንም ፀጉሬ ከላይ ብቻ ነው እንደው በዛሬ ስስም አርጎ ይሰጣል። ለዚህ ይመስለኛል ቆንጆ ነው ግን ሰነፍ ነች ነው መንከባከብ ግን ጥሩ ነው። እንግዲህ እነ መሰለ ፀጉር ፈጣሪ ሰጠኝ ካልሽ በዚህ ላይ ደግሞ አንቺ እንክብካቤ ታከልበት ደግሞ ይበለጣ እውነት ነው። መንከባከብ እንዳለብኝ አውቃለሁ ግን ይመስለኛል ለፀጉሬ ሲሆን ስልቹ ነኝ። ብዙ ጊዜ ከታጠብኩት ውሃ ውስጥ ከተነከረ ፍሪዝ ይሆናል። በቃ ተስከራገለሽ ግርግር ነው ማለት ከሳምንት እስከ ሳምንት አምጥተናል። በጣም ቴንክ ዩ ጥሩ ቆይታ የሰጣችሁኝ አመሰግናለሁ። ወደ ተመልካቾቻችን ከቶቼ ጋር ያለው ቆይታ ከመዝጋቴ በፊት መልእክቶቻቸውን ሰምተን እንመለስ። ፎቶ ሞዴል ለመሆን ሞዴሊንግ ክላስ ገብታችሁ በተማሩ ሞር ብዙ ሐሳቦች ይኖራችኋል። ሁለተኛ ነገር ብራንድ መቶ ሊያናገራችሁ አይገባም። የራሳችሁን ፎቶ ራሳችሁ ዳይሬክት አድርጉ፣ ራሳችሁ ቦታ አዘጋጁ፣ ተነሱ። ከዛ በኋላ ሶስተኛው ደግሞ ሶሻል ሚዲያ ላይ ፖስት አድርጉ፣ ሶሻል ሚዲያችሁን አሳድጉት። ከዛ በኋላ ስራ ይመጣል። ሳይኮሎጂስት ለመሆን 3 የሚያስፈልጉ ነገሮች ብዬ ማስበው በትንሹ 3 አንደኛ ኢንተረስቱ ሊኖራችሁ ይገባል። ስለደረሳችሁ ብቻ እንዳትማሩት። የምር የምትወዱት ነገር ከሆነ ነው ስኬታማ የምትሆኑት። ኢንተረስት ወይም ፍላጎት ሊሆን ይገባል። ሁለተኛ ትምህርት ቤት የሚያስተምሯችሁ ነገር ብቻ ሳይሆን ይበልጥ ሰፋ አድርጋችሁ ማንበብና ስለ ትምህርቱ ማወቅ ይኖርባችኋል። ሶስተኛ ደግሞ ኮንቲኒየስ የሆነ ለርኒንግ ይፈልጋል። ግራጁዌት አድርጋችሁ ከወጣችሁም በኋላ በየቀኑ የሚወጡ ሪሰርቾችን የሚወጡ ጥናቶችን እየተከታተላችሁ ማንበብና ራሳችሁን አፕዴት ማድረግ ይኖርባችኋል ማለት ነው። ስለዚህ ማንበብ የማትወዱ ከሆነ ምናልባት ሳይኮሎጂ ለእናንተ ላይሆን ይችላልና ቆም ብላችሁ አስቡበት። ውበት ሳሎናችን ድረስ መጣችሁ የነበራችሁን ልምድ ሐሳብ ስላካፈላችሁን አብራችሁን ስለናችሁ ከልብ በፕሮግራሙ ውስጥ በጣም አመሰግናችኋለሁ። ፀጉራችሁን ወደዳችሁት አይደል? እጅግ እኔም በጣም ነው የወደድኩት። እኔ በቃ ስታይልሽ ልጅኛን በጣም ነው የወደድኳት ለመናገር። የተወደዳችሁ የተከበራችሁ ተመልካቾቻችን ላለፉት ተከታታይ ሳምንታት በሰንሲልክ አማካኝነት እናቀርብላችሁ የነበረው እንደት ፕሮግራማችን ዛሬ የመጨረሻውን ክፍል ነው የተመለከታችሁት። በፕሮግራማችን ብዙ ቁም ነገሮችን እንዳገኛችሁ እንደተዝናናችሁ ተስፋ እናደርጋለን። ፕሮግራሙን በመምራት እስከዛሬ ድረስ አብሬያችሁ የቆየሁት ሸዊት ከበደ ነኝ። በሌላ ጊዜ
በሌላ ፕሮግራም ዳግም እስክንገናኝ ድረስ መልካሙን ሁሉ ይቅጠማችሁ እያልን እዚህ ላይ እናበቃለን። ሰላም